ያለሁበት ሀገር እንግዲህ ሽበት አስቸገረኝ ስሪልኝ ብላኝ አዛኝ ሰርቼላት እሺ ብዬ ይኸውላችሁ ተቀብታ እንዴት ለውጥ እንዳየች ተቀብታው ከዛን ታጥባው ነው እንግዲህ ፀጉሬ በቃ ከምለው በላይ ሽበት በቃ አስጠልቶኝ ነበረ። ራሴን ራሱ አስጠልቶኝ የማልሞክረው ነገር የለም። ተቀብቼ ግን በአንቺ በቃ ሰላም አገኘሁኝ። ለአንድ ሰው ይጠቅማል፣ እባክሽን ይህን ቪዲዮ ስሪ ለአንድ ሰው ይጠቅማል ብላኝ ነው እንግዲህ ይህንም ቪዲዮ የደገምኩላችሁ። ሙሉውን እንግዲህ መግባት አልፈለገችም። ያው ለውጡን አይታ ነው የላከችልኝና እኔም ሰርቼ ስለሰጧት ደስ ብሎኛል። እሷም ተጠቅማ ለውጥ ስላገኘች እንዴት ደስ እንዳለኝ። ጥሩ ስራ ለራስ ነው እና እስቲ ለአንድ ሴት ይጠቅማል፣ ለወንዶችም ለሴቶችም። እውነቴን ይህንን ሰርታችሁ በጣም እርግጠኛ ነኝ ትደሰቱበታላችሁ፣ ታተርፋላችሁ። እቤቱን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጎ አበረታቱኝ። ኮሜንት ሼር ማድረጉን አትርሱ። የምትፈልጉት ነገር ጻፉልኝ። ለወንዶችም ለሴቶችም የሚሆን ነው። ሽበት ላስቸገራችሁ ይሄንን በሳምንት 2 ከዛም በኋላ ቀጣይ ደግሞ ሌላ የሚሰራለን አበረታቱኝ ማለት ነው። ይሄን በሳምንት 2 ብቻ ተጠቅማችሁ በጣም ለወታዩበታላችሁ። ሌላ ደግሞ ሰራላችኋለሁ። ይሄንን ሞክሩት ዛሬ ነገ ሳትሉ ማለት ነው። አሚና ጋር መታችሁ መብቴ አታጡም ማለት ነው። ደስ አይልም? እሺ ወደ አሰራሩ ልሂድ። እንግዲህ አሰራሩን እንድንገራችሁ ማለት ነው። እንግዲህ ያው ቪዲዮ እንዳይረዝምብኝም እየሞከርኩኝ ነው፣ እንዳይሰለቻችሁ የምጠቀመው ልንገራችሁ። አዳምጡ። ሻይ ያስፈልገናል። ግማሽ ብርጭቆ ሻይን ያደረኩት ቀይ ሻይ ማለት ነው። ከዛም ቁርንፉድ 2 የሾርባ ማንኪያ። እቤቴ ትዕግስት ያስፈልጋችኋል፣ ማዳመጥ ያስፈልጋችኋል። ተረጋግታችሁ ደግሞ መስራት ነው። እሺ ያያችሁ መጠኑን እንደ ፀጉራችሁ። እኔ አሁን ለእሷ ሰርቼ የሰጧት ልክ እንዲህ ነው። የኔም ፀጉሬ እንግዲህ የምቀባው ይሄ ነው። እናንተ ብዛት ካላችሁ ደግሞ መጨመር ነው። በደንብ አዳምጦ እዚህ ጋር ይህንን አንድ ላይ እንቀላቅለዋለን። በመቀጠል ደግሞ ፒክ ፓውደር ነው የተጠቀምኩት እኔ ስለምደግሞ እዚህ ጋር ምስሉንም አስቀምጥላችኋለሁ፣ አሳያችኋለሁ። እናንተ አንድ ብቻ ተጠቀሙት እሺ። ፀጉራችሁ ብዙም ሆነ ትንሽም ሆነ አንዱን ነው የምትጠቀሙት። ከዛ ኑስካፌ ወይ ደግሞ ንጹህ ቡና ምንም ቅመም የሌለው እንደዚህ ፈካ ያለ ማለት ነው እሺ። ከዛንስ ይኸው ይሄንን ነው አንድ ነው ሙሉን የምትጨርሱት። እኔ አሁን የደገምኩት ለእናንተም ስል ነው፣ እኔም ስለፈለኩት ነው። አንድ ተጠቀሙ እሺ። በደንብ አዳምጡ። ከዛን ተቀላቅሉታላችሁ ማለት ነው። ይሄንን ነገር ተጠቅማችሁ በሳምንት 2 ዱዓ ብቻ አድርጉልኝ። ከዛን አበረታቱኝ። በጣም 100% እርግጠኛ ነኝ ለውጥ እንደምታዩ ስለማቅ ነው። ከአሁን በፊት ብዙዎቻችሁም ጠይቃችሁኛል። ዝም ያልኩት ያው ተሰርቶ ለውጥ እስኪታይ ብዬ ነው። የጥርስ ኮልጌት ማንኛውም ያስፈልጋችኋል። እዚህ ጋር ደግሞ አትገረሙ፣ ስሩና ሞክሩት። መሞከር በመጠቀም ነው እሺ ለውጥ የምታዩት። ከውጭ ኬሚካል ያለው ነገር ማንኛውም ነገር ገዝታችሁ ከምትጠቀሙ እስቲ እንደዚህ ተስሩና በቤታችሁ ውስጥ እያያችሁ እየሰራችሁ ጉዳት በሌለው ነገር በጣም ነው ለውጥ የምታዩት። ለውጥ ማየት ደግሞ የማይቀር ነው። የተጠቀምኩት ለብ ያለ ውሃ ነው። ከዛ እንዲቀላቅለዋለሁ ማለት ነው። ሎሚ ያስፈልገናል። 1 ሎሚ ሙሉውን ነው የጨረስኩት ማለት ነው። ከዛን ተቀላቅሉታላችሁ። ወንዶችም ሴቶችም ዛሬውኑ ስሩት። ይሄን ነገር አዳምጣችሁ እሺ። ሎሚ ሙሉውን ነው እንግዲህ የተጠቀምኩት። እንዳትጨምሩ እንዳትቀንሱ። የምሰራውን ነገር ሁሌ የምጠቀመው ነገር መጨመር መቀነስ አይቻልም፣ ግን ፀጉራችሁ ብዛት ካለው መጨመር ትችላላችሁ። እኔ አሁን ይሄ በቂ ነው የምለው እሺ። ከዛም በመቀጠል ለብ ያለ ውሃ ነው ያዘጋጀሁት አይደል። ጨረስኩ ቀላቅዬ። ከል ቱፋ የአፕል ማለት ነው። ከሌላችሁ ደግሞ የሰላጣውም ነጭ ይሆናል። 1 ማንኪያ ጨረስን። በቃ በደንብ ቀላቅሉት፣ በደንብ አድርጋችሁ። ከዛን ከቀላቀላችሁ በኋላ እስከ 20 ደቂቃ ከርናችሁ ተውት ማለት ነው። ክደኑትና ተውት እስከ 20 ደቂቃ። ከከደናችሁት በኋላ ከ20 ደቂቃ በኋላ ፀጉራችሁ ላይ ትቀቡታላችሁ። በደንብ መሳጅ አድርጉት። ከዛም በላስቲክ እሹት። ከዛን 4 ሰዓት እስከ 5 ሰዓት። እሷ 5 ሰዓት ነው ያቆየችው፣ እኔም እንደዛው። እናንተ ደግሞ የምትቸኩሉት ከሆነ 4 ሰዓት ግዴታ ነው። ከዛን 5 ሰዓት። ከዛም በኋላ በንጹህ ውሃ ከመታጠባችሁ በፊት ውሃ ከማስነካታችሁ በፊት ይቅርታ፣
እንትን እያለብኝ ነው እንግዲህ ያው ቀረጻም ላይ እየተመቸኝ አይደለም። በጣም ይቅርታ ድምጽም እየገባብኝ ነው እና ይቅርታ ጠይቃለሁ እዚህ ጋር ጥራት ስለሌለው። እሺ ከዛ ምን ታደርጋችሁ? ታራግፉታላችሁ። ውሃ ከማስነካታችሁ ከመታጠባችሁ በፊት እንዳለ ሻዩን ታረግፉታላችሁ። መርገፍ አለበት። ባርጋችሁ አበጥሩት። በእጃችሁ ማረገፍ ትችላላችሁ። ቀስ እያላችሁ እንዳለ መርገፍ አለበት። ለምን ስትታጠቡ ቶሎ ስለማይለቅ እዛው ላይ ቁጭ ይላል። ከመታጠባችሁ በፊት በደንብ አርጋችሁ ታራግፉታላችሁ። ከዛም በኋላ መታጠብ በንጹህ ውሃ ታጠባላችሁ። እንዴት አባቱ እንደሚያምር በቃ ምን ልበላችሁ፣ በቃ ማመን ነው የሚያቅታችሁ ለራሳችሁ። በአንድ ቀን ራሱ ለወታላችሁ፣ በሁለተኛ ቀን በቃ ጥርጥር የለውም። ከዛም በኋላ በንጹህ ታጠባችሁ የምትፈልጉትን ቅባት መቀባት ነው። ይህ ብቻ ነው። በጣም ቀላል ነው። አስባችሁታል? ውድ ብር አውጥታችሁ ከምትገዙ፣ ሁሌ ቀለም ከምትቀቡ፣ ኬሚካል ያለው ነገር ሁሌ ከምትቀቡ በእንደዚህ አይነት ራሱ ለውጥ በሁለት ቀን ካያችሁት፣ በሳምንት ሁለቴ ቀላል ነገር አይደለም። በጣም አሪፍ ነው እና ቤት ውስጥ የሰራችሁት ነገር ጉዳት የለውም። ትጠቀሙበታላችሁ፣ ታተርፋላችሁ። በሳምንት ሁለቴ ተጠቀሙት። ከዛም በኋላ ግን ሌላ የምሰራው ስላለ ኢንሻላህ ኮሜንት ጻፉልኝ። ሌላ ሰርቼ የተሻለ ደግሞ አመጣላችኋለሁ። ይህን ግን ግዴታ ሰርታችሁ መጠቀም አለባችሁ። ማየት ደግሞ ማመን ነው። እንግዲህ የእሷ ይሄን መስሏል። በቀጣይ ደግሞ እንገናኛለን።